ዛሬ አንድ ሐሳብ በእግዚአብሔር ቃል ይዤ ወደ ፊት ለፊታችሁ መጥቻለሁ። ይሄውም ዳዊት አቤሴሎም ባሳደደው ጊዜ የጸለየው አንድ እጅግ በጣም አስፈላጊ የሆነ አንገብጋቢ የሆነ ደግሞም ነፍሱን ከአደጋ የታደገ ጸሎት ነው። ይሄንን ሐሳብ ላካፍላችሁ ደግሞም ይሄንን ጸሎት አብረን እንድንጸልይ ነው ዛሬ ወደ ፊት ለፊታችሁ የመጣሁት። እርሱም ምንድነው? ዳዊት እንደዚህ ብሎ ጸለየ። መንገድ ላይ እየሄደ ነው ይሄንን ጸሎት የጸለየው። አቤቱ የአኪጦፌልን ምክር ከንቱ አድርገህ ትለውጥልኝ ዘንድ እለምንሃለሁ። ሃሌሉያ! እቺ አጭር ጸሎት አንድ አረፍተ ነገር የሆነች ጸሎት ዳዊትን ነፍሱን ሊያጣበት ከሚችል ከባድ አደጋ ታድጎታል። ክብር ለኢየሱስ ይሁን። ሁላችሁ እንደምታውቁት አኪጦፌል የሚባል የዳዊት አማካሪ ነበረ። ይህም አማካሪ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በዛ ዘመን አኪጦፌልም የመከራት ምክር ይላል የእግዚአብሔርን ቃል እንደመጠየቅ ነበረች ይላል። ሰውየው አይስትም፣ ከመከረ በቃ አይስትም። ሰውየው ትክክለኛ ምክር ነው የሚመክረው። የመከረው ምክር ሁሉ ጊዜ ግብ ይመታል፣ ውጤት ያመጣል። የእግዚአብሔርን ቃል እንደመጠየቅ ነበረ ብሎ መጽሐፍ ቅዱስ በጣም በፍጹም ግልጥነት የዚህን ሰውዬ ምክር አደገኛነት ይነግረናል። እና ዳዊት ይህንን ጸሎት ጸለየ። ክፍሉን ሄዳችሁ ስታጠኑ እግዚአብሔር እንዴት አድርጎ የአኪጦፌልን ምክር እንዳፈረሰለት ክፍሉን እንድታጠኑ ለእናንተ ስለምታገኙት ልተውላችሁ። ነገር ግን ከዚህ ጸሎት የተነሳ ዳዊት ሊሞትበት የሚችለው አቤሴሎም ሊያሸንፍበት የሚችለው የአኪጦፌል ምክር ፈረሰ። አኪጦፌል አስቀድሞ የዳዊት አማካሪ ነበረ። ነገር ግን አቤሴሎም ዳዊትን ባሳደደ ጊዜ ዳዊትን ከሚያሳድደው የአቤሴሎም ኃይል ጋር አኪጦፌል እንደተስማማ መጽሐፍ ቅዱስ ይናገራል። እና ዳዊት የሚሞትበትን ምክር ሃሌሉያ እንደመከረ መጽሐፍ ቅዱስ ይናገራል። ነገር ግን ደግሞ ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አምላክ ዋው ኩሲ የሚባለውን የዳዊትን ወዳጅ ተጠቅሞ የአኪጦፌልን ምክር ከንቱ እንዳደረገበት ደግሞ መጽሐፍ ቅዱስ ይናገራል። ምንድነው ዛሬ መልእክት ያላችሁኝ እንደሆነ በጌታ በኢየሱስ ክርስቶስ የምትወድቁበትንና የምትያዙበትን የምትመቱበትን ምክር የሚመክሩ ክፉ መካሪዎች በኢየሱስ ክርስቶስ ምክራቸውን እግዚአብሔር አምላክ ከንቱ እንዲያደርግላችሁ ጸልያለሁ። ስለዚህ ይህንን ጸሎት ልትጸልዩ ይገባችኋል ብዬ ይህንን ምክር ላስተላልፍላችሁ፣ ይህንን ሐሳብ ላቀብላችሁ ፈልጋለሁ። ዛሬም ደግሞ አብሬያችሁ ደግሞ በዚህ ሐሳብ መጸለይ ፈልጋለሁ። አብረን እንጸልይ። ወንድሞቼና እህቶቼ ክፉ አይመከርብኝም፣ ዙሪያዬ ላይ ምንም ምክር የለም ብላችሁ የዋሆች እንዳትሆኑ። ህይወታችሁ ላይ፣ ኑሯችሁ ላይ፣ አገልግሎታችሁ ላይ፣ ቢዝነሳችሁ ላይ የናንተ የሆነ ማንኛውም መልካም ነገር ላይ የሚመከሩ ብዙ ክፉ ምክሮች አሉ። እግዚአብሔር ሁሉን ከንቱ እንዲያደርግላችሁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አብረን እንጸልይ። አባት ሆይ በጌታ በኢየሱስ ስም ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ልትታደገን፣ ልታድነን፣ ሃሌሉያ ከክፉ ምክር ልታስመልጠን ስለወደድክ ዛሬ ይህንን ሐሳብ ወደኛ አምጥተሃል። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በኢየሱስ ክርስቶስ ስም በዙሪያችን የተመከሩ እኛን ለማጥመድ ሆን ተብለው የተቀነባበሩ ክፉ ምክሮች ሁሉ በጌታ በኢየሱስ ክርስቶስ ስም ከንቱ የሆኑ ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ይህንን ስላደረክ ተመስገን። ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን።